ክርስቲያኖ ሮናልዶ እና ሚስተር ቢስት ከሁለቱ ማን የበለጠ ሀብታም ነው? ሀብታቸውን እንዴት ሰበሰቡ? የትኛው በየአመቱ ብዙ ገንዘብ ያገኛል? እና ወደፊት ማን የዓለም ቢሊዮነር ይሆናል? ሁሉንም እውነታ እንመልከት። አንዱ በእግር ኳስ ታሪክ ውስጥ በጣም የታወቀው ኮከብ ሲሆን፣ ሌላው ደግሞ ዩቲዩብን ፍጹም የቀየረ ሰው ነው። ሮናልዶ ከድህነት ወደ ዓለም ኮከብ የሆነበትን እንመልከት። ክርስቲያኖ ሮናልዶ በፖርቹጋል ማዴራ ደሴት በቀላል ቤተሰብ ተወለደ። ቤተሰቡ ብዙ ገንዘብ አልነበራቸውም፣ ነገር ግን ህልሙ ትልቅ ነበር። በልጅነቱ ቀንና ሌሊት እግር ኳስ ሲለማመድ ነበር። በ12 ዓመቱ ሲሞላው ቤተሰቡን ትቶ ወደ ስፖርቲንግ ሊዝበን አካዳሚ ሄደ። ብዙ ጊዜ ብቸኝነትንና ችግርን ተቋቋመ፣ ግን ፈጽሞ አልተሸነፈም። ሮናልዶ እንዴት ቢሊዮኖችን አገኘ? ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ እና የአልናስር በመጫወት በዓለም ላይ ከፍተኛ ደሞዝ ከሚያገኙ ተጫዋቾች አንዱ ሆነ። ከደሞዙ በተጨማሪ ናይክ፣ ባይናንስ እና ሌሎች ታላላቅ ኩባንያዎች ጋር የማስታወቂያ ውሎች አሉት። CR7 የተባለ የልብስ ሽቶ እና ሌሎች ምርቶች ብራንድ አለው። በተጨማሪ ሆቴሎች፣ ሌሎች ንግዶች ውስጥ ኢንቨስት አድርጓል። ሚስተር ቢስት ከትንሽ ዩቲዩበር ወደ ዓለም ኮከብ እንዴት ተቀላቀለ? ሚስተር ቢስት በ13 ዓመቱ ላይ ዩቲዩብ ጀመረ። መጀመሪያ ቪዲዮዎቹን ጥቂት ሰዎች ብቻ ይመለከቱለት ነበር። 50 እና 100 ሰው ብቻ ያይለት ነበር። ለብዙ ዓመታት ሳይታወቅ ሰርቷል። አንድ ቪዲዮ ግን ከ1 እስከ 100,000 ድረስ ሳያቋርጥ በተከታታይ ሲቆጠር የሚያሳይ ቪዲዮ ከሰራ በኋላ ቪዲዮዎቹ ቫይራል ወጡለት፣ በሚሊዮን ይታይለት ጀመር። ሚስተር ቢስት ገንዘብ ከየት ያገኛል? ዩቲዩብ፣ ማስታወቂያ፣ ስፖንሰሮች፣ የራሱ ብራንዶች፣ የምግብ እና የቸኮሌት ንግዶች እንዲሁም ሌሎች ዲጂታል ንግዶች ዋና ገቢ ምንጮቹ ናቸው። አብዛኛውን ገንዘብ ወደ አዲሱ ቪዲዮዎች እንደገና ያፈሳል። ስለዚህም ቪዲዮዎቹ ከጊዜ ወደ ጊዜ ይበልጥ አስደናቂ ይሆናሉ። አሁን ደግሞ የሮናልዶ እና ሚስተር ቢስትን ንጽጽር እንመለከታለን። እስከዛው ድረስ ቻናሉን ሰብስክራይብ በማድረግ ይቀላቀሉን፣ ላይክ ያድርጉ። ሮናልዶ በስፖርት ታሪክ ትልቅ ስም ገንብቷል። ሚስተር ቢስት በዲጂታል ዓለም እጅግ ፈጣን እድገት አሳይቷል። ሮናልዶ ከእግር ኳስ እና ከብራንዶች ይገባል። ሚስተር ቢስት ደግሞ ከዩቲዩብ እና ከንግዶች ይገባል። ማን ይበልጣል? በተገመተ የግል ሀብት ክርስቲያኖ ሮናልዶ ከ1.2 ቢሊዮን ዶላር በላይ ሀብት ሲኖረው ከሚስተር ቢስት ይበልጣል። ነገር ግን ሚስተር ቢስት የንግድ ስራዎቹ በፍጥነት እያሰፋ ስለሆነ ወደፊት ይህ ልዩነት ሊቀየር ይችላል። ሮናልዶ በእግር ኳስ ታሪክ ስሙን አስመዝግቧል። ሚስተር ቢስት ደግሞ የዩቲዩብን ቀይሯል። ሁለቱም በተለያየ መንገድ ወደ ስኬት ደርሰዋል። እርስዎ ማንን ይመርጣሉ? ሮናልዶ ወይስ ሚስተር ቢስት? አስተያየታችሁን በኮሜንት ጻፉ። ቪዲዮውን ላይክ ያድርጉ እና በስታርን ሰብስክራይብ በማድረግ ይቀላቀሉ። ሰላም።